አሳያለሁ እንዴ ምን ሆነህ ነው? ክርስቲያን ገነት ይገባሉ የሚል ቃል አሳይኝ፣ ችግር የለውም። ሙስሊሞች ገነት ይገባሉ የሚል ቃል አሁን መኪና ውስጥ ቁጭ ብዬ ስለማውራት ነው እንጂ የምር ቤት ገብቼ መጽሐፍ ቅዱስ እንትን ብዬ በእርግጠኝነት እነግርሃለሁ። እኛ ስንሞታው ወደ ገነት ነው የምንገባው። በምንድነው ያገኘነው? ያን ገነት የተከፈተልን በኢየሱስ ክርስቶስ ደም መስቀል ላይ በመሞቱ እኛን ይቅር በማለቱ ሕግ በመስራቱ ወደ ገነት ተመለስን። ክርስቲያኖች ወደ ገነት ይገባሉ የሚል የለም መጽሐፍ ቅዱስ። ከሌለ ሌሎች ወንድሞች ሊያግዙ ይችላሉ። ክርስቲያኖች እዚህ ካላችሁ መልሱ። ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ክርስትና ነው እንጂ እንደውም ገነት በሙስሊም የለም። በሙስሊም እኮ ገነት የለም፣ ሲኦል ብቻ ነው ያለው። አለ ጠይቂና እናስረዳሽ። ምን ላይ እስቲ በማስረጃ አስረዳኝ እስኪ ገነት የምል ሙስሊም ላይ። አመሰግናለሁ እጅግ በእውነት ይህንን ካደረግ በጣም ጥሩ። ኧረ በጣም በርካታ ቦታ ላይ ያሳይሻለሁ። እሺ አብሽር ላሳይሻ። ግን በአማርኛ እሺ። ችግር የለውም ላሳይሽ ነው። ከምናገረው በላይ እንዳሁን አሳይሽ ነው። በሙስሊም ገነት የለም የሚሏቸውን ነው። ገብታችኋል አይደለ? እሷ እንዳትጠቅሷት ወደ እስልምና መጥተው እንዳይመረምሩ ምን እንዳይሉ ገነት የለም በእነሱ ብለው ነው የሚነግሯቸው። ያው የሰሙትን ነው እንትን የሚሉት። ችግር የለውም። ገነት እንዳለ ያው በቁርአን ላይ 94 ጊዜ ተጠቅሷል። በቁርአን ላይ ይታይሻል። ቁርአን አይደለም ይላል ያው እና ቁርአን ነው። ችግር የለውም። መጀመሪያ ላሳይሽ ቁርአን ለሆነ ያው ቅዱስ ቁርአን በአማርኛ ይላል አይደለ? ቅዱስ ቁርአን በአማርኛ ይላል። ገና ስትከፍቺው እዚህ ጋር ይነግርሻል። ሱረቱል በቀራ ላይ ገና 2ኛው ምዕራፍ ላይ አማኞችን ገነት አላህ እንደሚያስገባቸው ቃል በቃል የተናገረበትን ላሳይሽ። ምን ይላል? ያ አይሹ እነዚያን ያመኑትንና መልካሞችን የሰሩትን ለእነርሱ ከስሮቻቸው ወንዞች የሚፈሱባቸው ገነቶች ያሏቸው መሆኖችን አብስሯቸው እያለ ይናገራል። ያመኑትንና መልካም የሰሩትን ገነትን እንደሚገባ አብስራቸው ይላል። ሌላ ልጨምርልሽ። ላሳይሽ። ሌላ ልጨምርልሽ። ቁርአን ግን ነቢዩ መሐመድ ነው የጻፉት ወይስ ከሰማይ ነው የወረደው? ከሰማይ መልአኩ ገብርኤል ይዞት ወረደላቸው፣ ቃሉን ሰጣቸው። አሁንም እዚህ ጋር ላሳይሽ ነይ ያለ እዚህ ጋር ይታይሻል። ለእነዚያ ሱረት ሉቅማን ያ እነዚህ ጋር እነዚያ ያመኑና መልካሞችን የሰሩ ለእነርሱ የጸጋ ገነቶች አሏቸው ይላል። እሺ በአላህም ነው መልካም ለሰሩ የጸጋ ገነቶች አሏቸው ካለ በኋላ በእርሷ ውስጥ ዘውታሪዎች ሲሆኑ አለ ለዘላለም በእርሷ ዘውታሪዎች ናቸው። አላህም እውነተኛን ተስፋ ቃል ገባላቸው አለ። ይህ የአምላካችን የአላህ ቃል ኪዳን ነው፣ ቃሉ ነው። በእኔ አምኖ መልካምን ለሰራ ገነትን አስገባዋለሁ ብሎ ቃል ገብቷል። እርሱም አሸናፊና ጥበበኛ ነው ይላል። ሌላ ቦታ ልጨምርልሽ እና ይህ ሁሉ አለ። በጣም በርካታ ቦታ አለ አላህ ሱብሓነሁ ወተዓላ ለአማኞች ገነትን ቃል እንደገባላቸው። ጨረሽ? ግን ኢየሱስ ክርስቶስ ለእናንተ ምንድን ነው? ኢየሱስ ክርስቶስ ለእኛ የተከበረ መልእክተኛ እና ነቢይ ነው። አምላክ ለእስራኤል ምንድን ነው መልእክት የወረደላቸው መልእክት ምንድን ነው? ከእርሱ ያመጣው መልእክት ልክ እንደ ቀደምት ነቢያት ያን የላከውን አንዱን አምላክ በብቸኝነት አምልኩ፣ በእርሱ ላይ ቅንጣትን አታጋሩ የሚል ነው። ወኢነ ላሀ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም አላቸው። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛ ጎዳና እያለ አስተማረ መሲሁ ይለናል። ላሳይሽ። ይሄን ነው ራሱ መሲሁ የተናገረበት ቅዱስ ገብርኤል ባወረደው መጽሐፍ ላይ ነው ወይስ ቅዱስ ገብርኤል ራሱ እንዳወረደው አሳይሻለሁ። ቁርአንን በዚህ ቃል ላይ ቀደምት ነቢያት ምን አስተምረው እንደነበር ቅዱስ ገብርኤል ከአምላክ ዘንድ ገልጦላቸው ይዞላቸው መጥቷል። ቅዱስ ገብርኤል መልአክ ነው ለእናንተ ማለት ነው? የተከበረ መልአክ ነው። ለአምላክ በጣም ያከበረው የመረጠው መልአኩ ነው። ወደ ነቢያት ሲልከው የነበረው መልአኩ ነው። ስለዚህ እዛ ላይ መልአኩ ሲያወርዱ ቁርአን ላይ ስለ ኢየሱስ ክርስቶስ ተጽፏል ማለት ነው።
አዎ በደንብ ተጽፏል እንጂ ክርስቶስ በድንግልና መወለዱ ተጽፏል። ድንግል ማርያም ማንም ወንድ ሳይነካት በድንግልናዋ እያለች እንደወለደችው ተጽፏል። የተወለደበት ምክንያቱስ ይህንንም ጠይቃ ነበር። ለምን እንደሆነ ማርያም ገብርኤልን ጠይቀዋለች። ወሊነጅዐለሁ አያ አላት። አምላክሽ አላህ ከአንቺ ያለ አባት ልጅን መፍጠር የፈለግኩበት ዓላማ ተአምር ላደርገው ነው አለት። ይሽ አምላክ ከወንድና ከሴት ብቻ ሳይሆን ያለ ወንድ ከሴት ብቻ የሚፈጥር ኃያል መሆኑን ለማሳየት ያደረገው ተአምር ነው እንጂ ክርስቶስ ሰራ የነበረው ሌላ ዓላማ የለውም ማለት ነው እንጂ የክርስቶስ የእግዚአብሔር ስራ ጥበቡን ማሳየት ብቻ ነው ወይስ ክርስቶስ ላይ ዓላማ ነበረው? በሙስሊም የእውነት ስለማላውቀው ነው። ችግር የለም አብሽር። አሁን አምላክ በእርሱ ላይ ምን ያክል ኃያል እና ችሎታ አምላክ ተአምረኛ መሆኑን አንደኛ ለመግለጽ ያደረገው ድርጊት ነው። አምላክ ለካ ያለ ወንድ ከሴትን ብቻ መፍጠር ይችላል የሚለውን ይሄን አምላካችን አላህ በአራት መንገድ ሰዎችን ፈጥሯል። አንደኛ ያለ ወንድ ያለ ሴት ከአፈር ሰውን አስገኝቷል አይደለ? አዳምን እናትም አባትም የለውም። ሁለተኛ ደግሞ ከአዳም የግራ ጎን ሔዋንን ፈጠረ፣ ከማን ከወንድ ሴትን ፈጠረ ማለት ነው። ይሻል። ሶስተኛ ደግሞ ምን አደረገ? ከወንድና ከሴት እኔ አንቺ ሁላችንም የተፈጠር ነው ማለት ነው። አራተኛ ደግሞ ምን ቀረህም? ያለ ወንድ ከሴት ብቻ ቀረ። ይሄን ደግሞ በመሲሁ ላይ ሰራ። በሁሉም መንገድ አፈጣጠር ቻይ መሆኑን ሊያሳይ ዘንድ ይሄን አደረገ በመሲሁ ላይ። ከዚያ መሲሁ ለሌላ ዓላማ አለው ወይ? አዎ። ቀጥሎ ምን አላት? መልአኩ ገብርኤል ከአምላክ ዘንድ በተቀበለው ቃል ተአምር ላደርገው ብሏል ካለ በኋላ ወረሕመተን ሚና ብሎ ገለጸ። ከእኔም የሆነ እዝነት ሲሆን ለእስራኤል ሰዎች አለ። ይሽ አምላክ ለእስራኤል ሰዎች ሊያዝንላቸው ፈለገና መሲሁን ላከላቸው። መሲሁ ምንድን ነው ስራው? ኢየሱስ ነው። መሲሁ ሂዶ የአምላክን ስራና የአምላክን ብቸኝነት እርሱም መመለክ እንዳለበት ያስተምራቸዋል። ሰዎች ያንን ሲተገብሩ ጊዜ ከአምላክ ጋር ይታረቃሉ ማለት ነው። ከአምላክ ጋር ህብረትን ያደርጋሉ ማለት ነው። ሻላረ መሲሁ ሂዶ ምን አስተማረ? አምላክ ለዚህም እውነተኛነቱን ሊያረጋግጥለት ተአምራትን ሰጠው። ሙታንን የማስነሳት ተአምር ሰጥቶት ነበር። ሙታንን ያስነሳ ነበር መሲሁ። ልክ እንዲሁም ማየት የተሳናቸውን ይፈውስ ነበር። መስማት የተሳናቸውን አፈድዳዎችን አፋቸውን ይከፍት ነበር። ይህንን የሚያደርግ ይቅርታ፣ እዚህ ላይ ይህንን ያደርግ የነበረው አላህን እየጠየቀ ነው። በራሱ ስልጣን ነው። ማንኛውም መላእክት፣ ማንኛውም ነቢያት ከዛ በፊት መጥተዋል፣ ብዙ ነቢያት። ነገር ግን እውርን አበሩ ሙታንን አያስነሱም ነበረ። ይህንን ታምር አደርግ የነበረው ግን ኢየሱስ ክርስቶስ ብቻ ነው። ምንም ክርስቶስ አላህን እየለመኑ ነው ይሄን ሳያደርግ የነበረው ወይስ በራሱ ስልጣን? በአምላኩ ፈቃድ አምላኩ ነው ይሄን የሚያደርግለት። እንደ ቁርአንም እንደ መጽሐፍ ቅዱስም ከክርስቶስ በፊት ሙታንን ያስነሳሉ፣ አይንንም ያበራሉ። ከፈለግሽ እንደ መጽሐፍ ቅዱስም ሰጥሻለሁ። እንደ ቁርአንም ነቢያት ሙታን ያስነሱት ነቢያት አልነበሩም። ከዛ በፊት ከክርስቶስ በፊት አሉ። ላሳይሽ እችላለሁ። እባክህ የእውነት ስለማለት እየሰከሳችሁ ነው። እሱ ብቸኛውን ይሄን ያደረገው የሚሏችሁ እርሱ እንድታመልኩ ከአምላክ መንገድ ሊያስቷቸው ያደረገው ድርጊት ነው። እኔ መጽሐፍ ቅዱስ ላይ ላሳይሽ ከክርስቶስ በፊት ሙታንን ያስነሱ ነብያቶች እንዳሉ። እባክህ እኔ ስለማላቅ ነው ይሄንን ማውቀው ክርስቶስ ብቻ እንዳደረገ ነው። ሁለት ደግሞ ይኸውልህ አሁን መልአኩ ገብርኤል እንኳን ወደ ድንግል ማርያም ተልኮ ስመጣ ምንም ከተላከ ውጪ ምንም ያላት ያደረገው ነገር አልነበረም። ኢየሱስ ክርስቶስ ግን ሙታን ቤት ስጠራ ሙታንን በስልጣኑ ያስነሳ ነበር። ሁለት ደግሞ ዕውራንን ያበራ የነበረው ምንም አይነት ጸሎት ሳያደርግ ምንም አይነት ጥያቄ ሳይጠይቅ ነበረ። በራሱ ስልጣን ዕውራንን ያበራ የነበረው ለመለሰች በራሱ አይደለም። ኢየሱስ ክርስቶስ ተአምራትን ሲያደርግ የነበረለት ማን ነው? ሲያደርግለት የነበረው ለመሆኑ ራሱ ነው አይደለም? በራሱ ስልጣን ላሳሁን ላስረዳ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ ክርስቶስ በኩል ላሳይሽ፣ ችግር የለም። እግዚአብሔር ነው ያን ሁሉ ሲያደርግለት የነበረው አምላኩ እንጂ እሱ አይደለም። ያ ተአምራቱን ጥቅልል አድርጎ ጴጥሮስ በረካ ይሁንና ጥቅልል አድርጎ የእግዚአብሔር ስራ ነው በክርስቶስ በኩል ያደረገው ሲያደርግ የነበረው እግዚአብሔር ነው ብሎ ተናገረ። ያው ይታይሻል። የእስራኤል ሰዎች ሆይ ይህን ቃል ስሙ አለ። እራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆች ይታይሻል አይደለ?
ማነው አድራጊው አለ? እግዚአብሔር። በማን በኩል? በእርሱ በኢየሱስ ክርስቶስ በኩል ሲያደርግ የነበረው ያ እግዚአብሔር እንደሆነ ገለጸ። አምላክ በሙሴ በኩል ባህርን ሲከፍል እንደነበር፣ በነ ኤልያስ በኩል ሙታንን ሲያስነሳ እንደነበር፣ ሙታን እንዳስነሱ ነብያቶች ገና አሳይሻለሁ ከፈለግሽ፣ አይንን እንዳበሩ ሁሉ አሳይሻለሁ። ያን ሁሉ አምላክ በእነርሱ በኩል ሲያደርግ ነበር አይደል? በክርስቶስ በኩልም ያደረገለት እግዚአብሔር ነው ብለው ተናገሩ ሐዋርያቶች። ለእናንተ የተገለጠ ሰው ከዛ በፊት ሙታን ያስነሱ ነቢያትን ብታሳየኝ የእውነት ሬስፔክት። ግን ጥያቄ ያበዛውብህ ግን ሶሪ። ግን ያው አሳይሻለሁ። መጽሐፈ ነገሥት ላይ ያው የምን ይላል? በመጽሐፍ ቅዱስ ነው ሙስሊም ነው? በቁርአን ቅዱስ በመጽሐፍ ቅዱስ ከክርስቶስ በፊት ሙታንን ያስነሱ ሲያስነሳላቸው የነበረው ልክ በክርስቶስ በኩልም አምላክ ሲያስነሳለት እንደነበረው አሁንም በቀደምት ነቢያቶች ሙታንን ያስነሱ ላሳየሽ ነው። በቁርአን አለ ይሄ ነገር? በቁርአንም በመጽሐፍ ቅዱስም አሳይሻለሁ። ሙታንን ያስነሱ ከክርስቶስ በፊት። ዳንከ አመሰግናለሁ። ላንብብልሽ? ከመጽሐፍ ቅዱስ ሙታንን ያስነሱ ከክርስቶስ በፊት ምንድነው? ገያዝም ቀደማቸው ይላል። በትሩንም በሕፃኑ ፊት ላይ አኖረው፣ ነገር ግን ድምፅ ወይንም መስማት አልነበረም ይላል። እርሱንም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነገረው ይላል። ኤልሳዕም ወደ ቤት ገባና ይላል። አንድ አሁን እዚህ ጋር ተመልከች፣ ከ32 ጀምረሽ አዳምጪ። ኤልሳዕም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር ይላል። ልብ በይ፣ ሕፃን ልጁ ሞቷል። ይሄ ኤልሳዕ የሚባለው ነቢይ ሲመጣ ጊዜ ኤልሳዕም ወደ ቤት በገባ ጊዜ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር። ይሄን የሞተ ሕፃን ልጅ ሊያስነሳው ነው ኤልሳዕ። ገብቶም በሩን ከሁለቱ በኋላ ዘጋው፣ ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ፣ አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑን ገላ ሞቀ፣ ሊነሳ ነው። ተመልሶም በቤት ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኑን ከፈተ። ያሰላም ሕፃኑም ዓይኖቹን ከፈተ። ገያዝንም ጠርቶ ይህችን ሱነማዊት ጥራ አለው። ጠራትም። ወደ እርሱም በገባች ጊዜ ልጅሽን አንስተሽ ውሰጅ አላት። ገብታም በእግሩ አጠገብ ወደቀች፣ በምድርም ላይ ተደፋች። ልጇንም አንስታ ወጣች። ያ ሙታንን ያስነሱ ከኢየሱስ ክርስቶስ በፊት እነዚህ ናቸው። ተጋድሞ ነበር እንጂ እኮ ሞቶ ነበር አይልም። ግን እውነት ለመናገር ሞቶ ነበር ይላል። ያየሽ እንጂ ያው ከቁጥር 23 ምን 32 ኤልሳዕም ወደ ቤት በገባ ጊዜ ነው ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር ይላል። ሞቶ ነበር። ዘፍጥረት 22 ሊያጠያቀለሽ። ስለዚህ እናንተ ታምኑበት አላችሁ ማለት ነው። ኢየሱስ ክርስቶስ ሙታን እንዳስነሳ ለምንድን ነው የማናምነው? ይህን ካላመንኩኝ እኔ ከእስልምና ውጭ ነው የምሆነው። ክርስቶስ ሙታንን ያስነሳ ነበር በአምላኩ ፈቃድ። አምላኩ ተአምር ይሰጣቸው ነበር። አላህ በቁርአን ላይ ሲናገር ምን አለ? ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕድህ ቢሩሱል ይላል። ወአተይና ዒሳ ብነ መርየም ልበይናት ይላል። የማርያምን ልጅ ዒሳም ተአምራቶችን ሰጠሁት እያለ ይናገራል። ከተሰጠው ተአምር አንደኛው ምንድነው? ሙታንን ማስነሳት። ወኡሕይ ልመውታ ቢኢዝኒላህ አለመሲሁ፣ ሙታንን አስነሳለሁኝ በአምላክ ፍቃድ እያለ ይናገራል። ከፈለግሽ ላውጣና ላሳይሽ። ሙታንን ያስነሳ ነበር ብለን እኛ ሙስሊሞች እናምናለን። ያ ግን ምንድነው? ተአምራት ነው። ከተአምሩ በስተጀርባ ትልቁ ዓላማው ምንድነው? ትምህርቱ ምንድነው? መሲሁ የሚፈልገው ከኛ የሚለው ላይ ትኩረት አድርጉ ባካችሁ ክርስቲያኖች። ተአምሩን አስጨብጭቦ ለመሄድ አይደለም መሲሁ። ከተአምሩ በስተጀርባ ትምህርት አለው። ያን ትምህርት እንድትጣዘዙ ነው ያን ሁሉ ሲያደርግ የነበረው። እናንተ ግን የቱ ላይ ቆማችሁ? በቃ ተአምሩ ላይ ቆማችሁና የራሳችሁን ግንዛቤ ወሰዳችሁ። አሀ ይሄን ያደረገውማ አምላክ ስለሆነ ነው በሚለው ተሸወዳችሁ። ነገር ግን ክርስቶስ ምንድን ያለው? ብትወዱኝስ ትእዛዜን ጠብቁ ነው አይደል ያለው? ምን እንዳዘዘ አላህ እዚህ በቁርአን ላይ ሲገልጽልን መሲሁ ተአምሩን ከሰራ በኋላ ፈተቁላህ ወአጢዑን አላቸው ህዝቦችን። አደራ አላህን ፈርታችሁ አሁን የማዛችሁን ትእዛዝ ታዘዙ አላቸው። ታዲያ ትእዛዙ ምን ነበር? መሲሁ ከሰዎች ምን ነበር የፈለገው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አላቸው። የማዛችሁም ይሄ ነው ታዘዙኝ ካለ በኋላ ምን አዘዛቸው? የእኔም ጌታ የእናንተም ጌታ እርሱ አንድና ብቸኛ የሆነው አላህ ነው፣ እርሱን በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ነው ይሄን ላሳያችሁ። ሙታንን ካስነሳ ምን ካለ በኋላ ምን እንዳዘዛቸው እንመልከት። እዚህ ማቴዎስ አንድ ጊዜ ሙታንን ካስነሳ ምን ካለ ምናምን በኋላ
ምን እንዳዘዛቸው ከእነርሱ ከሰዎች ምን ፈልጎ እንደነበር ያን ሁሉ ስራ ሲያሳይ እንደነበረ የተናገረውን ላሳያቸው። ቁርአን ሙታን እንዳስነሳ ነው ሲሆን ያምናል፣ ገልጿለሁ። ዩሕይል መውታ ሱራ አል ዒምራን 49